በፍጹም የዩቲዩብ ቻናል እንዳትገዙ። ይሄን በመናገሬ የዩቲዩብ ቻናል የሚሸጡ ሰዎች ሊደብራቸው ሊያናዳቸው ይችላል። ነገር ግን ምንም ማድረግ አይቻልም። እውነታውን ማወቅ አለባችሁ። በዚህ ቪዲዮ ለምን የዩቲዩብ ቻናል መግዛት እንደሌለባችሁ እንዲሁም በመግዛት ፋንታ ምን ማድረግ እንዳለባችሁ እነግራችኋለሁ። አብሮን ይቆዩ። ዩቲዩብ ቻናል መግዛት የስኬት ጎዳናን የሚያሳጥር መስሏቸው ብዙ ሰዎች ገንዘብና ጊዜያቸውን ሰውተው ከስረው ቀርተዋል። እንዲሁ ስናስበው በሺዎች የሚቆጠሩ ሰብስክራይበሮችም በከፈሉት ገንዘብ ማግኘት ደስ የሚል ነገር ነው። ምክንያቱም በምንለቀው ቪዲዮ ቶሎ እይታ አግኝተን ቪዲዮ ቶሎ ገንዘብ ሰርቶ እናገኛለን ብለን ስለምናስብ ነው። ነገር ግን እውነታው ከዚህ የተለየ ነው። ከዚህ በመቀጠል የዩቲዩብ ቻናል መግዛት የሌለባችሁ ምክንያት በዝርዝር እነግራችኋለሁ። የመጀመሪያው ፌክ ሰብስክራይበር ነው። እንደ ማንኛውም የሶሻል ሚዲያ አካውንት ዩቲዩብም የውሸት የሆነ ሰብስክራይበር በተለያየ መንገድ በመጠቀም መጨመር ይቻላል። ታዲያ በዚህ መልኩ ሰብስክራይበር የሰበሰበ አካውንት ከገዛም በኋላ ቪዲዮ ስንለቅ ቪዲዮዎችን የመታየት እድሉ በጣም ዝቅተኛ ነው። ምክንያቱም ዩቲዩብ ፌክ ሰብስክራይበሮችን እንደሆነ ዲቴክት ስለሚያደርግ አካውንታችንን ሻዶ ባን ያደርገዋል ወይንም ደግሞ እይታችንን እንዲቀንስ ያደርገዋል ማለት ነው። ምናልባትም ይሄ ጉዳይ አካውንቱን ከቆይታ በኋላ ሙሉ ለሙሉ ሊያዘጋውም ይችላል። ሁለተኛው ደግሞ ብሮክን ትረስት ወይም ደግሞ የሰውን እምነት ቀርጥፎ መብላት ነው። ይሄ ማለት ኦዲየንሶቻችን ወደኛ ቻናል የሚመጡት እኛ የምናቀርቡላቸውን ኮንቴንት ፍለጋ ነው። ታዲያ በሽያጭ ምክንያት ኮንቴንቱ ሲቀየር ምንም ያህል አዲሱ ኮንቴንት ጥሩ ቢሆን እንኳን ኦዲየንሱ እንደተሸጠ እንደተከዳ ስለሚሰማው ሌላ ያልፈለገውን ኮንቴንት እንዲያይ ያስገደድ ነው ስለሆነ ወደዚህ ቻናል ተመልሶ ለመምጣት ይቸገራል። ይህንን በምሳሌ ላስረዳችሁ። በጣም ጥሩ ምግብ ቤት የነበረው ብዙ ደንበኞች የነበሩት አንድ ምግብ ቤት በድንገት ለሽያጭ ቀረበ። ታዲያ ምግብ ቤቱ ከተሸጠ በኋላ ምግብ ቤትነቱ ቀርቶ ወደ ጫማ ቤትነት ተቀየረ። የምግብ ቤቱ ደንበኞች ምግብ ሊመገቡ እንደተለመደ ወደ ምግብ ቤቱ ሲመጡ በድንገት ቤቱ ወደ ጫማ ቤትነት ተቀይሯል። ስለዚህ እነዚህ ሰዎች ምግብ መብላት ሐሳባቸውን ትተው ወደ ጫማ ግዢ አይገቡ። ምክንያቱም አንደኛ እዛ ቤት የሚመጡት ምግብ ፍለጋ ነው እንጂ ጫማ ፍለጋ አይደለም። ሁለተኛ ደግሞ ለጫማ ግዢ ከዚህ በፊት ጥሩ የሆነ ከስተመር ይኖራቸዋል ወይንም ደግሞ ቢገዙበት ጥሩ የሆነ ቤት ይኖራቸዋል። ጫማ ቤቱ በጣም ጥሩ ኳሊቲ ያለው ቢሆንም ነገር ግን እነሱ እዚህ ቤት የለመዱት ምግብ ቤት ስለሆነ ጫማውን ለመግዛት ይከብዳቸዋል። ምናልባትም ቤቱ ተሽጦ በምግብ ቤትነቱ ቢቀጥል እንኳን ከዚህ በፊት የነበሩት ሼፎች፣ የነበረው ሲስተም፣ የነበሩት አስተናጋጆች ሊቀየሩ ስለሚችል ምግብ ቤቱ በትርፋማነት ለመቀጠል ጊዜ ይወስድበታል። ስለዚህ የዩቲዩብ አካውንት ሽያጭ ሲደረግ ቀድሞ የነበሩት ኦዲየንሶች ከኮንቴንት ከአዘጋጅ እንዲሁም ደግሞ ከተለያየ አንጻር እዛ ቻናል ላይ ለመቆየት ይቸገራሉ ማለት ነው። የነበሩት ሰብስክራይበሮች ደግሞ ቪዲዮቻችን ማያዩ ከሆነ ቪዲዮቻችን እይታው እየወረደ ይሄዳል ማለት ነው። ሶስተኛው የኮፒራይት ኢሹ ነው። ብዙ የሽያጭ ቻናሎች የሚያጋጥማቸው ችግር ሲሆን ይህ ችግር ደግሞ ቀድመው ቻናሉን ለማሳደግ በሚያደርጉት እንቅስቃሴ ውስጥ የተለያዩ ቪዲዮዎች የዩቲዩብን ፖሊሲ ጥሰት ያካሂዳሉ። በዚህም ምክንያት ቀድሞ ዋርኒንግ ይሰጣቸዋል፣ ማስጠንቀቂያ ይሰጣቸዋል። እንዲሁም ደግሞ አንዳንዶቹ ዲሞኔታይዝ ይደረጋሉ። ስለዚህ ይህንን ሳያቅ የገዛ አንድ ገዢ የዩቲዩብ ቻናሉ ቪዲዮ በሚፖስትበት ጊዜ ያው ቪዲዮ ብዙ እይታ አይኖረው። ምክንያቱም ብዙ ማስጠንቀቂያ ከዚህ በፊት ስለደረሰው ብዙ እይታ ላያገኝ ይችላል። ይህንን ችግር የሚገዛው ሰው ስለማያውቅ ቪዲዮዝ በሚፖስትበት ጊዜ ቪዲዮቹ ሻዶ ባን ይሆናሉ ወይንም ደግሞ ብዙ እይታ አያገኙም። ስለዚህ በዚህ ችግር ይጠቃል ማለት ነው። ብዙ የሽያጭ ቻናሎችም የዚህ ችግር ተጠቂ ሆነዋል። አራተኛው የዩቲዩብ ፖሊሲ ነው። በዩቲዩብ ፖሊሲ ማንኛውም አካውንት መሸጥ እንዲሁም ደግሞ መግዛት በጥብቅ የተከለከለ ነው። ስለዚህ
እንደተሸጠ ወይንም እንደገዛችሁ ዩቲዩብ ዲቴክት አረገ ማለት ለአንድና ለመጨረሻ ጊዜ አካውንቱ ይዘጋል ማለት ነው። ስለዚህ በዚህ ምክንያት የዩቲዩብ ቻናላችሁን እስከ መጨረሻ ታጡታላችሁ ማለት ነው። ታዲያ እንዴት አድርገን አዲስ የዩቲዩብ ቻናል እንጀምር የሚለውን ሀሳብ ሌላ ጊዜ በሰፊው የምናየው ሲሆን አሁን ግን ዋና ዋና ነጥቦችን እንይ። አንደኛ ከስክራች መጀመር ማለትም ከዜሮ በአዲስ ነገር አዲስ ኮንቴንት ይዞ መጀመር፣ እንዲሁም ደግሞ ተመሳሳይ ኮንቴንት የተለያየ ኮንቴንት ሳይሆን በየቀኑ ተመሳሳይ ኮንቴንት ይዞ መጀመር። ሁለተኛው ደግሞ በዚህ ሰዓት ፊት እያሳዩ መስራት ካልፈለጋችሁ የዩቲዩብ አውቶሜሽን በመጠቀም ፌስለስ ቻናሎችን ማሳደግ ትችላላችሁ። ሶስተኛ ደግሞ ሰርች ኢንጂን ኦፕቲማይዜሽን እንዲሁም ደግሞ ትሬንድ የሆነ ቶፒክ ኮንሲስተንሲ ላይ በደንብ አድርገው መስራት። በእነዚህ ላይ ትኩረት አድርጋችሁ ከሰራችሁ አካውንታችሁ ማያድግበት ምክንያት የለም። አራተኛ ለዩቲዩብ ቻናል ጊዜ የምታወጡትን ወጪ ለኮንቴንት፣ ለፕሮሞሽን እንዲሁም ደግሞ ለተብኔር ማሰሪያ ኢንቨስት ማድረግ። ስለዚህ ለቻናል ግዢ የምታወጡትን ገንዘብ አካውንታችሁ ቶሎ እንዲያድግ በእነዚህ ነገር ላይ ኢንቨስት አድርጋችሁ ቻናላችሁ ቶሎ እንዲያድግ ማድረግ። በመጨረሻም ትክክለኛ እድገት ጊዜ ይፈልጋል። ደረጃ በደረጃ ማደግ የመሰለ ነገር የለም። ስለዚህ የተለያዩ የአዳዲስ ዩቲዩብ አከፋፈት እንዲሁም ደግሞ ዩቲዩብ ቲፖች፣ የቴክኖሎጂ ቲፖች በቀጣይነት ሼር ስለምንደራረግ ፋሚሊ የሆኑ የሰብስክራይብ በተን ጫኑ። እናመሰግናለን። ዩቲዩብ ቻናል በፍጹም እንዳይገዙ፣ በትክክለኛው መንገድ ያሳድጉ እንጂ ግዢ እንዳይፈጽሙ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።